ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የጸጥታ መረጃ በአግባቡ በመሰብሰብ በመተንተንና በማደራጀት የሚፈጠሩ ወንጀሎችን ቀድሞ መከላከል እንደሚገባ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ገለጹ። የዞኑ ሰላም ጸጥታና ሚሊሻ መምሪያ በ2017 በጀት ዓመት የ9 ወራት አፈጻጸም ግምገማና የቀሪ ወራት ትኩረት አቅጣጫዎች ላይ ከባለድርሻ አካላት ጋር በቦንጋ ከተማ መክሯል። ፍጹም ተሾመ ተጨማሪ ያለው የመምሪያው የ9 ወራት እቅድ አፈጻጸም ላይ ተገኝተው ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የጸጥታ መረጃ በአግባቡ በመሰብሰብ በመተንተንና በማደራጀት የሚፈጠሩ ወንጀሎችን ቀድሞ መከላከል እንደሚገባ ገልጿል። ለሁሉም ነገር መነሻና የትኛውን እንቅስቃሴ ለማድረግ የአካባቢ ጸጥታና ሰላም መኖር አስፈላጊ በመሆኑ የአካባቢውን ሰላም ለመጠበቅ የጸጥታ ኃይሎች ከህብረተሰቡ ጋር በመሆን መስራት እንዳለባቸውም አቶ እንዳሻው አስረድተዋል። የጸጥታ መዋቅሮች ሚዛናዊ ባልሆነ መንገድ ሐሰተኛ መረጃዎችን በተለያዩ ማህበራዊ ሚዲያዎች በማሰራጨት ህዝብን የሚያሸብሩ ግለሰቦችና ቡድኖች ላይ አስተማሪ እርምጃ መውሰድ ያስፈልጋል ብለዋል። የአካባቢው ሰላምና ጸጥታ ለማስጠበቅ ህብረተሰቡ ከጸጥታ አካላት ጋር ተቀናጅቶ መስራት እንደሚገባ አቶ እንዳሻው አሳስበዋል። በመድረኩ ላይ የተገኙ ተሳታፊዎች በበኩላቸው የጸጥታ መዋቅሮች ወንጀል ከመሰራቱ በፊት ቅድመ ጥንቃቄ ላይ ማተኮር እንደሚገባ ገልጸው በህገወጥ መንገድ የሚደረጉ ንግዶችና ሌሎች እንቅስቃሴዎችን ለመከታተልና ለመቆጣጠር በቅንጅት ለመስራት የሚያስችል እንቅስቃሴ ማድረግ እንደሚገባም ተመላክቷል። የካፋ ዞን ሰላምና ጸጥታ ሚሊሻ መምሪያ ኃላፊ አቶ አብርሃም አባተ ሐሰተኛ መረጃዎችን በተለያዩ ማህበራዊ ሚዲያዎች የሚያሰራጩ ግለሰቦችና ቡድኖችን ፍላጎት በመለየት ለህዝብ ማሳወቅና አስተማሪ እርምጃ መውሰድ ለሌሎች ትምህርት እንዲሆን ቀሪ ወራት የትኩረት አቅጣጫ መሆን እንዳለበትም ገልጸዋል። ህገወጥ የንግድ እንቅስቃሴና ህገወጥ የጦር መሳሪያ ዝውውር የመከላከልና መቆጣጠር ስራ ከመቼውም ጊዜ በላይ ትኩረት ተሰጥቶ መሰራት እንደሚገባም ለዚህም በየደረጃ የሚገኙ ጸጥታ መዋቅሮችና ባለድርሻ አካላት የሚጠበቅባቸውን እንዲወጡም ጠይቀዋል። በየደረጃው ያሉ የጸጥታ አደረጃጀቶችን በማጠናከር ከስጋት ነጻ የሆነ አካባቢን መፍጠር ከሁሉም አካላት ይጠበቃል ያሉት አቶ አብርሃም በተለይም ከድንበር ጋር ተያይዞ የሚስተዋሉ ክፍተቶችን በየአካባቢው ከሚገኙ አካላት ጋር በጋራ በመስራት ችግሩ ከስሩ መንቀል እንደሚያስፈልግም ተናግረዋል። ዞናችን እንደ አጋጣሚ ሆኖ ከኦሮሚያ ጋር ይዋሰናል። በታች በኩል ስቴር ከምዕራብ ኦሞ ጋር ይዋሰናል። ከሸካ ጋር ይዋሰናል። ከቤንች ጋር ይዋሰናል። ከዚህ ጋር ተያይዞ አንዳንድ ወረዳዎቻችን አጎራባች ላይ ከሚገኙ ዞን ወረዳዎች ጋር ተያይዞ የድንበር ችግር አለብን የሚሉ ጥያቄዎች በጣም ያደሩ ነው የቆዩ ናቸው። እነዚህ ጥያቄዎች ነገር ግን ሰፊ ጊዜ በእቅድ ደረጃ ተይዞ መድረክ ላይ ውይይት ተደርጎም እስካሁን ድረስ ምላሽ ያላገኙ ናቸው። ነገር ግን አሁን ላይ የክልሉ መንግስትም ለጉዳዩ አጽንኦት ሰጥቶ በማመን ለምሳሌ በጌሻ ወረዳ ማሻ ወረዳና ጌሻ ወረዳ ላይ መሀል ያለውን የድንበር ችግር በቅርብ መፍታት መቻል አለብን የሚል አመኔታ ተይዟል። ሲቀጥል እዚህ ቢጣ ወረዳንም ከሸካም ያዋሰነውንም በዚሁ ልክ ሌሎች አዋሳኝ ቦታዎች ላይም ቢሆን የሁለቱ ዞን ምክክሮች ይፍቱ ተብሎ እቅድ ተሰጥቷቸው 4 መድረክ ውይይት አድርጓሉ። የጌሻንና የአንድራቻን የሸካን የማሻን ወረዳ የድንበር ጉዳይ ለመፍታት 4 ጊዜ የውይይት መድረክ እያደረጉ ያሉበት አግባብ አለ። ሂደቱን ጠብቆ ይፈታል የሚል እምነት ነው ያለን። ከዛ ተንስራ እናስጠብቅ ምንል ከሆነ የመላውን ህዝብ ተሳትፎ ይጠይቃል። ከዚህ ጋር ተያይዞ ማንኛውም ሰው ለሰላም ስጋት ሊሆኑ የሚችሉ ጉዳዮችን ሲያይና ሲመለከት ለጸጥታ አካል መረጃ መስጠት መቻል አለበት። መረጃ ሰጥተን ማንኛውም ድርጊት ከመፈጸሙ በፊት አስቀድመን መከላከል መቻል አለብን። ድርጊት ከተፈጸመ በኋላ የጸጥታ መዋቅርን ማሯሯጥ ሳይሆን ችግሩ ሳይፈጠር በፊት የግጭት መንስኤ ጥናት የሚያደርግ ስራ ሂደት በተቋማችን አለ። ይሄ ስራ ሂደት እስከታች ድረስ በመንቀሳቀስ ችግሮች ከመከሰታቸው አስቀድሞ ችግሮችን ለይቶ በማወቅ ችግሩ እንዳይከሰት ከማስደረግ ሂደት አንጻር መላው ህዝባችን ከጸጥታው መዋቅር ጎን ሆኖ ሊተባበርን ይገባል የሚል መልእክት ነው ያለኝ። የህብረተሰቡን ሰላምና ደህንነት ለማስጠበቅ በሺሾንዴ ወረዳ የተከናወኑ ተግባር ለሌሎች ተሞክሮ መሆን የሚችል ነው ተባለ። በወረዳው በሰላምና ጸጥታ ዘርፍ በተከናወኑ ተግባራት የተገኙ ምርጥ ተሞክሮች ለተለያዩ ባለድርሻ አካላት ቀርበዋል። ዘገባ የወረዳ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። አንተነህ ፍቃዱ ያቀርባል። በወረዳው ከ2013 እስከ 2016 ዓ.ም በሰላምና ጸጥታ የተገኘው መልካም ተሞክሮ ልምድ ያቀረቡት የወረዳው ሰላም ጸጥታና ሚሊሻ ጽህፈት ቤት የልማት እቅድ ባለሙያ አቶ ተስፋዬ በትሩ እንደገለጹት በዋናነት የሀገራዊ ለውጡን ተከትሎ የተስተዋለውን የጸጥታ ችግር ለመቅረፍ የዳሰሳ ጥናት ተካሂዶ ወደ ተግባር መገባቱን ገልጸዋል። በተደረገው ዳሰሳ ጥናት በወረዳው የእንስሳት ስርቆትና በሃይማኖት መካከል የሚደረገው ግጭት መሆኑ ተለይቶ ወደ ተግባር
ተግባር መገባቱን ተናግረዋል። የተበራከተውን የእንስሳት ስርቆት ለመከላከል ጽሕፈት ቤቱ የእንስሳት ሀብት ምዝገባ ማካሄድና የ3 ዓመት የምርመራ መዝገብ ኦዲት በማድረግ ችግሩን የመቅረፍ ስልት በመተግበር የእንስሳት ስርቆትን በከፍተኛ ሁኔታ መቀነስ መቻሉን ጠቁመዋል። በዚህም የእንስሳት ሀብት ምዝገባ መካሄድ ሲጀምር ሰርቆ ያከማቹ ግለሰቦች አውጥቶ መልቀቅ መጀመራቸውን ገልጸዋል። ከስርቆቱ ጋር በተያያዙ መዝገቦች ላይ በተደረገው ኦዲት 835 መዝገቦችን በማውጣት እርምጃ እንዲወሰድ መደረጉ እንደ ምርጥ ተሞክሮ የቀረበ ሲሆን መዝገቦችን ለመደበቅ የተባበሩ መርማሪ ፖሊሶች ላይ አስተዳደራዊ እርምጃዎች መወሰዳቸውንም ጠቁመዋል። ከሃይማኖት ጋር ተያይዞ የሚነሱ ችግሮችን ለመቅረፍ የሃይማኖት ፎረም የተቋም ግንባታን በማጠናከር በበጀትና በሎጂስቲክ ራሳቸውን ችለው እንዲወጡ በተሰራው ስራ ውጤት መመዝገቡን ገልጸዋል። በዚህም ሃይማኖት በወረዳው ከስጋት ይልቅ የተስፋ ምንጭ መሆኑን ገልጸዋል። ሚሊሻዎችን መልሰው በማደራጀት አቅማቸውን ለማጠናከር መለያና ባጅ ለመስጠት የተሰራው ስራም እንደ መልካም ተሞክሮ የሚቀርብ መሆኑን ተገልጸዋል። ከአጎራባች ወረዳዎች እና ቀበሌዎች ጋር በሚደረገው ተከታታይ ውይይት የተሰረቁ እንስሳትን ኮቴ ተከትለው ከማስከፈልና ከመክፈል አንጻር ተግባራዊ መሆኑም እንደ መልካም ተሞክሮ ተነስተዋል። የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ደመቀ ኃይሌ በበኩላቸው የሰላምን ባለቤት ህዝብ የማድረግ ስራ ትልቅ አስተዋጽኦ ማበርከቱን ጠቁመዋል። ለተገኘው ውጤት የወረዳ መንግስት ተቋሙን በበጀት በሰው ኃይልና በቁሳቁስ ለማደራጀት ያደረገው ጥረት የሚያስመሰግን ነው ብለዋል። የወረዳው ዋና አስተዳዳሪ አቶ ዳምስ ገብረ ማርያም የማህበራዊ የኢኮኖሚያዊና ፖለቲካዊ ተግባራትን ለመፈጸም መሰረቱ ሰላምና ጸጥታ በመሆኑ የወረዳው መንግስት ቅድሚያ ሰጥቶ የሚሰራ ተግባር መሆኑን ጠቁመው ተጠናክሮ እንደሚቀጥልም ገልጸዋል። በመድረኩ ላይ የተገኙ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ሰላምና ጸጥታ ቢሮ ምክትል ኃላፊና የጸጥታ ዘርፍ ኃላፊ አቶ ሀብታሙ አለሙ በንግግራቸው ወረዳው የህብረተሰቡን ሰላምና ደህንነት ለማስጠበቅ የሰራቸው ስራዎች ለሌሎች መዋቅሮች ተሞክሮ ሊሆን የሚችል መሆኑን ገልጸው ውጤቱ የተገኘው በቅንጅት በመስራት በመሆኑ ተጠናክሮ ሊቀጥል ይገባል ብለዋል። በመድረኩ ላይ የክልል የዞን እና የወረዳ ጸጥታ ባለድርሻ አካላትና ከፍተኛ የመንግስት አመራሮች ተሳትፈዋል። የካፒታል ፕሮጀክቶችን አፈጻጸም በቅርበት ክትትልና ድጋፍ በማድረግ ውጤታማ እንዲሆኑ ማስቻል እንደሚገባ ተገለጸ። በካፋ ዞን ገዋታ ወረዳ እየተገነቡ የሚገኙ የካፒታል ፕሮጀክቶች ያሉበት ደረጃ በባለድርሻ አካላት ተገምግሟል። ዘገባ የወረዳ የመንግስት ኮሚኒኬሽን ነው። ምህረት ማሞ ታቀርባለች። የዞኑ አማካሪ ባለሙያ አቶ አለማየሁ ገብሬ እንደገለጹት የግምገማው ዓላማ እያንዳንዱ የፕሮጀክቱ አስፈጻሚ ተቋማት ለተግባሩ ትኩረት ሰጥቶ እንዲያከናውኑና ፕሮጀክቱ በአጭር ጊዜ ውስጥ ተጠናቆ ለአገልግሎት እንዲውል ለማስቻል ነው ሲሉም ተናግረዋል። በወረዳው እየተሰሩ ያሉ ፕሮጀክቶች ላይ የሚታዩ ጉድለቶችን በማረምና ግንባታው ጥራቱን ጠብቆ እንዲከናወን ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። የወረዳው አስተዳደር አማካሪ አቶ ተረፈ ገብረ ጊዮርጊስ የካፒታል ፕሮጀክት ሪፖርት ያቀረቡ ሲሆን ሪፖርቱ ላይም ሰፊ ውይይት ተደርጎበታል። በወረዳው ከተሰሩ ፕሮጀክቶች ውስጥ አንዳንዶቹ ተጠናቀው ለአገልግሎት ክፍት የሆኑ ሲሆን ቀሪ ፕሮጀክቶች ደግሞ በተለያዩ ምክንያቶች ግንባታቸው ሳይጠናቀቅ መስተጓጎሉን ገልጸዋል። የወረዳው አስተዳደር ጽሕፈት ቤት ኃላፊ አቶ ለገሰ አለማየሁ በበኩላቸው የካፒታል ፕሮጀክት ስራ ለሕዝብ ከሚሰጠው ጠቀሜታ አንጻር በጊዜና በጥራት እንዲከናወን ልዩ ትኩረት ሊሰጥ ይገባልን ብለዋል። በወረዳው የጥራት ደረጃዎችን የጠበቀ ፕሮጀክቶች እንዲገነቡ በጋራ በመወያየትና በቅንጅት መስራት አስፈላጊ ነው ሲሉም ገልጸዋል። ጉብኝትና የፕሮጀክት ግምገማው በወረዳው የካፒታል ፕሮጀክቶች አፈጻጸምን ለማሻሻል የተወሰደው ወሳኝ እርምጃ እንደሆነም ታውቋል። በመጨረሻም አቶ ለገሰ አለማየሁ በወረዳ ካፒታል ፕሮጀክቶች ህዝቡን በማስተባበር የዘመናት የመልካም አስተዳደር ጥያቄ የሆኑትን የመንገድና የውሃ ጥያቄ መመለሳቸው አበረታች መሆኑንም ገልጸዋል። በጨታ ወረዳ የመጋቢታዊን የታሪክ ጥፋት እርምጃዎችና እንድምታዎች በሚል መሪ ሀሳብ የብልጽግና ፓርቲ አባላት መንግስት ሰራተኞች በልሳን ብልጽግና መጽሔት ላይ ውይይት አካሄዱ። ዘገባ የጨታ ወረዳ መንግስት ኮሚኒኬሽን ነው፣ እንደሚከተለው ይቀርባል። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት የመሻገር ጉዟችንና የተሟላ የማክሮ ኢኮኖሚ ሪፎርም እርምጃዎችና እንድምታዎች በሚሉ ሁለት አበይት ጉዳዮችን የያዘ መጽሔት ላይ ውይይት ተካሂዷል። ከተረጅነት ወደ ምርታማነት ለተሟላ ሀገራዊ ሉዓላዊነት የመሻገር ጉዟችን፣ ከተረጅነት ወደ ምርታማነት በሚደረገው ሽግግር ሀገራዊ ቁመና፣ ተረጅነትና የእርዳታ ጥገኝነት እሳቢያዊና አሁናዊ ሁኔታዎች፣ ከተረጅነት ወደ ምርታማነት ለመሻገር ያሉን አስቻይ ሁኔታዎችና የተሟላ የማክሮ ኢኮኖሚ ሪፎርም እርምጃዎችና እንድምታዎች የሚሉ ዝርዝር ሀሳቦች በውስጡ የያዘውን ልሳን ብልጽግና መጽሔት ለአባላት በንባብ ቀርቧል።
አባላት ባላቸው ሙያና በተሰማሩበት መስክ ሀገራችን የጀመረችውን ከተረጅነት ወደ ምርታማነት የመሸጋገር ታላቅ አርበኝነት ምዕራፍ በመረዳትና በማስረዳት ለተግባራዊነት የድርሻቸውን በመወጣት የዚህ ታሪካዊ ምዕራፍ አካል መሆናቸውን ማረጋገጥ እንደሚጠበቅባቸው መጽሔቱ ያመለክታል። በሶስት ዘርፎች ማለትም በማህበራዊ፣ ኢኮኖሚያዊና አስተዳደራዊ ዘርፎች ተከፋፍሎ የተካሄደው ይህ የውይይት መድረክ የመጋቢታዊን የታሪክ ጥፋት እርምጃዎችና እንድምታዎች የሚል መሪ ሀሳብ ተካቷል ሲል የዘገበው የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። በከተማ የ3.1 ኪሎ ሜትር የውስጥ ለውስጥ መንገድ ከፈታ እያከናወነ እንደሚገኝ በቢጣ ወረዳ የኦዳ ዳኒቲ ታዳጊ ማዘጋጃ ቤት አስታወቀ። የኦዳ ዳኒቲ ታዳጊ ማዘጋጃ ቤት ስራ አስኪያጅ አቶ ኤርሚያስ ዘገየ እንደገለጹት ከተማይቱ ከተመሰረተች ረጅም ዓመታትን ያስቆጠረ ቢሆንም በውስጥ ለውስጥ የመንገድ ከፈታ አንጻር ያለውን ውስንነት በማጤን የከፈታ ስራ መጀመሩን ጠቅሰዋል። ታዳጊ ማዘጋጃ ቤቱ ከሰበሰበው ሀብት በጀት በመመደብ ማሽን በመከራየትና የናፍጣ ግዢ በመፈጸም በበርካታ አቅጣጫዎች 3.1 ኪሎ ሜትር የውስጥ ለውስጥ መንገድ ከፈታ እያከናወነ እንደሚገኝ የጠቀሱት ስራ አስኪያጁ በዚህም ስራ ወቅት ህብረተሰቡ ንብረት በማንሳት ላበረከተው አስተዋጽኦ ምስጋና አቅርበዋል። የውስጥ ለውስጥ መንገድ ከፈታ ስራው በቀጣይ ተጠናክሮ ከመቀጠሉም ባለፈ በቀጣይ ህብረተሰቡና ባለሀብቶችን በማሳተፍ ተጨማሪ ማሽኖችን በማስመጣት የጠጠር ዝርጋታ ስራ እንደሚከናወን አቶ ኤርሚያስ አመላከቱት። የውስጥ ለውስጥ መንገድ ከፈታ ስራው በቀጣይ ተጠናክሮ ከመቀጠሉም ባለፈ በቀጣይ ህብረተሰቡና ባለሀብቶችን በማሳተፍ ተጨማሪ ማሽኖችን በማስመጣት የጠጠር ዝርጋታ ስራ እንደሚያከናውን ነው አቶ ኤርሚያስ ያመላከቱት። ይህ ስራ አሁን ካለበት ደረጃ ከፍ በማድረግ የተለያዩ ማስፋፊያዎችን ማከናወን እንዲቻል የወረዳ ከተማ ልማትና የወረዳ መንግስት ድጋፍ እንዲያደርግላቸው ጥሪ ያቀረቡት አቶ ኤርሚያስ ለከተማይቱ መልማት የከተማ ነዋሪዎችን ጨምሮ ሁሉም የበኩሉን አስተዋጽኦ ለማበረከት ሊረባረብ ይገባል ብለዋል። ዘገባ የቢጣ ወረዳ የመንግስት ኮሚኒኬሽን ነው። የመንግስት የኤሌክትሮኒክ ግዢ ስርዓት ለግሉ ዘርፍ የኢኮኖሚ አንቀሳቃሾች እኩል የመወዳደር እድል በመፍጠር ፍትሐዊ የኢኮኖሚ ተጠቃሚ የሚያደርግ ነው ሲሉ የኢፌዴሪ ግዥና ንብረት አስተዳደር ዋና ዳይሬክተር ወይዘሮ መሰረት መስቀለ ተናገሩ። ዘገባ የክልሉ የመንግስት ኮሚኒኬሽን ቤተልሔም እምሩ ታቀርባለች። የኢፌዴሪ ግዥና ንብረት አስተዳደር ዋና ዳይሬክተር ወይዘሮ መሰረት መስቀለ እንደገለጹት አዲስ የተዘረጋው የመንግስት የኤሌክትሮኒክ ግዢ ስርዓት በበይነ መረብ የሚከናወንና በግዢ ስርዓቱ ላይ ግልጸኝነት የሚፈጥር አሰራር መሆኑን ተናግረዋል። የኤሌክትሮኒክ ግዢ የሚከናወንበት ሲስተም አስተማማኝ የደህንነት ዋስትና ያለው መሆኑን ያብራሩት ዋና ዳይሬክተሯ ህጋዊ ተጫራቾች በለማው በይነመረብ ተመዝግቦ ያለ አንዳች ገደብ ከየትኛውም አካባቢ ሆነ በጨረታው እንዲወዳደሩ እድል የሚፈጥር መሆኑን ጠቁመዋል። ሲስተሙ በእስካሁኑ ሂደት በፌዴራል ተቋማት ተግባራዊ ተደርጎ ውጤታማ መሆኑን ያብራሩት ወይዘሮ መሰረት በቀጣይ በክልሎችም ተግባራዊ ለማድረግ የቅድመ ዝግጅት የሰው ኃይል የሲስተም ዝርጋታና የቴክኖሎጂ ቁሳቁስ ማሟላት ተግባር በትብብር እየተሰራ መሆኑን ገልጸዋል። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው በቀጣይ በ10 የክልል ተቋማት ስርዓቱን ተግባራዊ እንዲያደርጉ የቅድመ ዝግጅት ስራው በአጭር ጊዜ ውስጥ ተጠናቆ ወደ ተግባር እንዲገባ አቅጣጫ አስቀምጠዋል። የኤሌክትሮኒክ ግዢ ስርዓት ለማሳለጥ የሚረዱ የመሰረተ ልማት አውታር የማሟላት ተግባርን ባለስልጣን መስሪያ ቤቱ በቅርብ ክትትል እንዲደግፍ የጠየቁት ርዕሰ መስተዳድሩ በ2018 በተሟላ መልኩ ሁሉንም የክልል ተቋማት ወደ ሲስተም ለማስገባት ይሰራል ብለዋል። የመድረኩ ተሳታፊ ባለድርሻ አካላት በበኩላቸው ለተግባሩ ውጤታማነት የበኩላቸውን እንደሚወጡ በማንሳት ድጋፋዊ ክትትሉ እንዲጠናከር ጠይቀዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳት ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ